ነገሮች እየከበዱን እየተቸገርን ያለ ነው። በምን ምክንያት ነው በምትለው ሀሳብ ዙሪያ የራሴን ግንዛቤ ላጋራችሁ ነው። በእኔ ግንዛቤ ነገሮች እየከበዱን የመጡት ነገሮች እያስቸገሩን ያለው ነገሮች እንደምንፈልገው መሆን ሲገባው ከምንፈልገው በተቃራኒ የሆነበት ምክንያት ምንድን ነው? እንደ ሀገር፣ እንደ ተቋም፣ እንደ ግለሰብ በእኔ አረዳድ ከእምነትም ከእውቀትም ነፃ የሆኑን ሰዎች ከፊት ማስቀደማችን ነገሮች ሁሉ እንዲከብዱን አድርገዋል የሚል ነገር ስላለኝ ነው። በምሳሌ ላስረዳ። ብሔራዊ ቡድናችን በቅርቡ ሁለት ጨዋታዎችን አድርጎ በአንዱ 1-0 አሸንፎ በአንዱ 3-1 አሸንፈዋል። ጋዜጣዊ መግለጫ ነበረ ከጨዋታ በኋላ። አሰልጣኙ የሰጠው አንድ ሀሳብ አለ። ይህ ሀሳብ የሚያነጋግር ነው። ምንድን ነው ያለው? ተጭኖ መጫወት፣ ፕሬስ አድርጎ መጫወት ትክክለኛው አዋጭው የተሻለው ነገር እንደሆነ ተገንዝበናል። ከዚህ በኋላ ተጭነን ነው የምንጫወተው የሚል ነገር፣ ተጭኖ መጫወት አዋጪ ነገር ነው የሚል ነገር ተናግረዋል። አሁን እችን ሀሳብ ኮሜንት ማድረግ ስለፈለግኩ ነው። እዚህ ድምዳሜ ላይ የደረሰው በምን ምክንያት ነው የሚለውን ነገር ፕሬሚሲሶቹ፣ ተጨባጩ ነገር፣ ዳታው፣ ያየነው ነገር፣ የምናውቀው ነገር እዚህ ድምዳሜ ላይ ያደርሳል የሚለውን ነገር ኮሜንት ማድረግ ስላስፈለገኝ ነው። አንደኛ፣ ምንም ነገር ጠቃሚ ወይም ጎጂ፣ የሚጠቅም ወይም የማይጠቅም ነው የምንለው በኮንዲሽን ነው፣ በሁኔታዎች ውስጥ ነው፣ አንደር ሰርከምስታንስ ውስጥ ነው። ምንም ነገር ውሃ የሚጠቅመን ንጹህ ሲሆን ነው፣ ሳይበከል ሲቀር ነው። ምንም በሉት፣ ምግብም በሉት፣ ልብስም፣ ማንኛውም ነገር ጠቃሚ ወይም ጎጂ ሊሆን ይችላል። ጠቃሚ ነው ብለን የምንመርጠው የሚያሟላቸው ነገሮች ሲኖሩ ነው። ስለዚህ አሰልጣኛችን ከዚህ በተቃራኒው ነው ሲናገር የነበረው እና ይሄ ሀሳቡ እውነትም የለውም፣ ሎጂካልም ምክንያታዊም አይደለም እና ተጭኖ መጫወት ለአንድ ቡድን የሚጠቅመው በሁኔታዎች ነው። ተቃራኒ ቲም በቴክኒክ ከኛ አንሶ ሲገኝ ነው ተጭነን የምንጫወተው። ለምሳሌ ሲቲ ሲመለምል በጣም ቴክኒካሊ ምርጥ ልጆችን ይመለምላል። ስለዚህ ተጭኖ ይጫወታል። 1-1 ሲገናኙ ቴክኒካሊ የተሻሉ ስለሆኑ ልጆቹ የበላይነት አይወሰድባቸውም። ስለዚህ ፕሬስ አድርጎ መጫወት የሚጠቅመው ተጠቃሚ የሚያደርገው በቴክኒክ ደከም ያለ ቲም ሲያጋጥመን ነው። በተቃራኒው ደግሞ በቴክኒክ ከኛ የተሻለ ቲም ሲያጋጥመን ፕሬስ ማድረግ ዋጋ ነው የሚያስከፍለው። ስለዚህ አፈግፍገን ኳሱን ለቀን ዘግተን እንጫወታለን። ዓለም የተግባባበት መርህ ይሄ ነው። የታክቲክ ኤቢሲዲ ይሄ ነው። በጣም ማይነር ኤቢሲዲ ነው የታክቲክ። የአሰልጣኝ ሄድ ኮች ትልቁ ስራው ታክቲክ መንደፍ ነው። ታክቲክ ስትነድፍ ደግሞ ከራስ ልጆች ጥንካሬና ድክመት በትክክል አናሊሲስ ሰርተ የሚያዋጣን ስትራቴጂ አጫወት ትነድፋለህ። ከዚህ ውስጥ አንዱ ተቃራኒ ቲም ከአንተ በብዙ ነገር አንሶ ሲገኝ፣ በተለይ በቴክኒክ አንሶ ሲገኝ ተጭነው ትጫወታለህ። ከተጫንከው ፕሬስ ካደረከው ኳስ ስለምትበልጠው የበላይነቱን ትወስዳለህ። ከተበለጥክ ደግሞ በትክክል አናሊሲስ ሰርተ ዳታ ይዘህ ከተበለጥክ ደግሞ ፕሬስ አድርጋ አትጫወትም። ፕሬስ ማድረጉ ላይ ተጎጂ ነው የሚያደርገህ። ስለዚህ ወደኋላ አፈግፍገህ ኳስ ስታገኝ በካውንተር ለመጫወት ትሞክራለህ። ለምሳሌ ውበቱ አባተ ግብፅን ሲያሸንፍ የተከተለው ሲስተም ይሄንን ነው። ኳስ እነሱ ሲይዙ ወደኋላ ይመለሳል። ልክ ኳስ ሲያገኙ ፕሬስ የማድረግ ነገር ማለት ነው። ስለዚህ አሰልጣኛችን ብሔራዊ ቡድን ዋና አሰልጣኝ ነው። የዋናው ብሔራዊ ቡድን አሰልጣኝ ነው። ይሄን የታክቲክ ይሄ ኤቢሲዲ አያውቀውም። በማንኛውም ቲም ቢገጥመን ማንኛውም ቲም ቢሆን
ፕሬስ አድርገን እንጫወታለን። ይሄ ዓለም የማያውቀው ዓለም የማያይ ምክንያታዊ ያልሆነ ከመርህ ውጪ ነው። መርሁ የሚለው ተጭነ የምትጫወተው ተቃራኒ ቲም ስትበልጥ ነው። የሚበልጥ ከሆነ ዘግተህ ተጫወት ነው። መርሁ ይሄ ነው። በማጥቃትና መከላከል ላይ ፕሬስ አድርጎ ለመጫወት ሃይ ፕሬሲንግ ኦር ሎ ፕሬሲንግ ለማድረግ ይሄ ነው እውነቱ። ቡርኪና ፋሶ ያሸነፈን በቴክኒክ ይበልጡናል። ፕሬስ አደረግናቸው፣ 3-1 አሸነፉን። ጊኒ ቢሳው ከኛ ጋር ብዙ በቴክኒክ አንበላለጥም፣ ምናልባትም ትንሽ ልንበልጥ እንችላለን። ፕሬስ አደረግነው፣ 1-0 አሸነፍ ነው። እውነታው ይሄ ነው። እውነታው ይሄ ነው። አሰልጣኙ በቴክኒክ የሚበልጠን ቲም ሲያጋጥመን እናፈገፍጋለን፣ ካውንተር እንጫወታለን እንዳመችነቱ። የምንበልጠው ሲገኝ ደግሞ ፕሬስ እናደርጋለን። ይሄን መርህ በተግባር ሜዳ ላይ አይተነው አረጋግጠናል ብለን ያስኬድ ነበር እና እንዲህ ነው እንግዲህ ሄድ ኮች ነው፣ ብሔራዊ ቡድን ነው፣ የኢትዮጵያ ብሔራዊ ቡድን ዋና አሰልጣኝ ነው። ይሄን የታክቲክ ኤቢሲዲ እንዲህ ነው። እንዲህ አይነት አሰልጣኞቻችን ከእውቀትም ከእምነትም ባዶ ሆነው ነው ዋጋ እያስከፈሉን ያለው። በጣም የሚያሳዝነው ጋዜጠኞች ነበሩ፣ ማረሚያ ማስተካከያ ያልሰጡም፣ እድል አልሰጧቸው ሊሆን ይችላል። በምሽት ፕሮግራም ይሄን ትንታኔ ላይ ሀሳብ ኮሜንት ሲያደርጉት ነበር። እነሱ ጋር ክፍተት ነበር እና ነገሮች መቀየር ካለባቸው በ2029 ኢትዮጵያ የምትፈልገውን ነገር ማግኘት ካለባት መርህ ላይ ቆማ ነው መስራት ያለባት። ሳይንስ ላይ ቆማ ነው መስራት ያለባት። በመርህ ደረጃ ከተሳሳትን በተግባር ትክክል ልንሆን አንችልም። እኛ መርህ አናቅም፣ ተግባር አናቅም። ድምዳሜያችን ደግሞ ፕሪሚሲሱ ጋር ከፋክቱ ጋር የማይገናኝ ነው። እንዲህ የሆንን እየተደናቆርን ነው። እንደዚህ አይነት አሰልጣኞችን ከፊት የሚያመጡልን ሰዎች ኮሜንት ስናረጋቸው፣ ተው ስንላቸው፣ ስንተቻቸው ጥቅማቸው ተነክቶባቸው ነው፣ የሚፈልጉት ነገርን ስላጡ ነው ይሉናል። ግራ ተጋብተናል። ኢትዮጵያ ከፊት የምታስቀድማቸው ሰዎች በእውቀት እና በእምነት እምነቱ ይቅር በእውቀት የተሻሉ ሰዎች መሆን አለባቸው። ለእውቀት ቅድሚያ ካልሰጠን፣ በሳይንስ ላይ ካልቆምን ምንም ነገር ብንሰራ የትም እንደማንደርስ የብሔራዊ ቡድናችን ውጤት ትንታኔ በአጠቃላይ ማስረጃችን ነውና ሀሳብ ላላቸው እምነት ላላቸው ሰዎች ቅድሚያ እንስጥ። አለበለዚያ ዋጋ መክፈላችን ይቀጥላል። አመሰግናለሁ።